አንድ መንፈሳዊ ሚስጥር ልንገራችሁ። በእውነት ነው የምላችሁ። አሁን ቸርች ስለሆነ ያለ ነው። እግዚአብሔር ዲዛይን አድርጎ ፕላን ካረገ እላይ ላይ እጣ ከጣለብህ እድሜ ያልቃል እንጂ አይተውህም። የነካው እየተበላሸብህ ነው የምትኖረው። መስማማት ብቻ ነው። ለምን መሰለህ? ፕላን ያደረገው የጠራህ ቀን አይደለም። ጨርሶ ነው የሚጠራህ። ና ግባ፣ በዚህ በኩል ነው መንገዱ፣ ይሄ ነው፣ ና ተስማማ ሲል እምቢ ስትል እግዚአብሔር በቃ ትቼዋለሁ አልፈለክም ሊል ኖ የማይጠቅምና መሀል ላይ የታቀደ እቅድ የለውም እግዚአብሔር። እቅዱ መጽሐፍ እኔ አንድ በጣም ሞደው ኢሳይያስ 46:10 ላይ ከመጀመሪያ መጨረሻውን ከጥንትም ያልተደረገውን እነግራለሁ፣ ምክሬ ትጸናለች፣ ፈቃዴንም ሁሉ እፈጽመዋለሁ እላለሁ ይላል። ከመጀመሪያ ለመጨረሻውን ከጥንት ገና ያልተደረገውን እናገራለሁ አለ እና ምክሬ ይጸናል፣ ፈቃዴን ሁሉ እፈጽመዋለሁ። እስቲ አሜን በሏ። መጽሐፍ ሄዱና አንብቡ። እግዚአብሔር የጠራው ሰው እምቢ ካለ ዋጋ ከፍሎ ይመለሳታል፣ አይለቅም።